ጤናማ እንቅልፍ ለደስታና ለምርታማነት ህይወት ወሳኝ መሰረት እንደሆነ ሁላችንም እናውቃለን። ይሁን እንጂ ብዙ ሰዎች የሌሊት እንቅልፋቸውን ጥራት የሚያበላሸው ነገር ቢኖር ወደ አልጋቸው ከመሄዳቸው በፊት የሚመገቡት ምግብ ወይም ደግሞ መጠጥ መሆኑን ይዘነጋሉ። በተለይ ደግሞ የእንቅልፍ ችግር ላለባቸው ሰዎች በምሽት የሚወሰዱ የተሳሳቱ ምግቦች የሰላም እንቅልፍ ጠላቶች በመሆን የልብ ቃጠሎን፣ የደም ስኳር መዋዠቅንና የአእምሮ መነቃቃትን ያስከትላሉ። እንቅልፍን የሚያበረታታ አመጋገብ የአልጋ ልብስን ከማስተካከል ያላነሰ ትኩረት ሊሰጠው ይገባል። ስለዚህ ጤናማ የሚባለውንና ከ7 እስከ 9 ሰዓት የሚሆነውን ጥራት ያለው እንቅልፍ ለማግኘት ከመኝታ በፊት የትኞቹን ምግቦች በአስቸኳይ ማስወገድ እንዳለባችሁ እንዲሁም ለመረጋጋት የሚያግዙ 5 ቀለል ያሉ ምግቦችን ምን እንደሆኑ በዚህ ቪዲዮ እንነግራችኋለን። ለቻናሉ አዲስ ከሆናችሁና ምግብና ጤና ነክ መረጃዎች የሚመቻችሁ ከሆነ ደግሞ ትክክለኛ ቻናል መርጣችኋል። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ አዳዲስ የጤናና የምግብ መረጃዎች ሲለቀቁ ቀድሞ እንዲደርሳችሁ ደግሞ የደውል ምልክቷን ተጫኑና ቪዲዮን ላይክ በማድረግ ጀምሩ። ከመተኛታችሁ በፊት ማስወገድ ካለባችሁ ምግቦች ውስጥ አንደኛው ካፌን የያዙ መጠጦችና ምግቦች ናቸው። እንደ ቡና፣ ሻይ፣ ቸኮሌትና የኃይል መጠጦች። የዋነኛው ንጥረ ነገር ካፌን ነው። ካፌን ከሁሉም በላይ የታወቀ የአእምሮ ማነቃቂያ ስቲሙላንት ነው። በቸኮሌት ውስጥ የሚገኘው ቲኦብሮሚን የተባለው ውህድም በተመሳሳይ መልኩ ያነቃቃል። ካፌን ከአንድ ሰዓት ባነሰ ጊዜ ውስጥ ወደ ደም ውስጥ ዘልቆ በመግባት አእምሮአችን እንዲነቃነቅ የሚያደርገውን አዴኖሲን የተባለውን የእንቅልፍ ሆርሞን እንቅስቃሴ ይገታል። የካፌን ቆይታ በደም ውስጥ ከ3 እስከ 5 ሰዓት ቢሆንም በሰውነት ውስጥ ያለው ሙሉ ተጽዕኖ እስከ 10 ሰዓታት ሊቆይ ይችላል። በመሆኑም ከሰዓት በኋላ ወይም ምሽት ላይ የሚጠጣው ቡና የሌሊት እንቅልፍን የመጀመሪያ ዑደት ያዘገየዋል። እንዲሁም ጥልቅ እንቅልፍ ወይም ዲፕ ስሊፕ የሚባለውን የማገገሚያ ደረጃ ይቀንሳል። በተለይ እንቅልፍ ለሚያስቸግራችሁ ሰዎች ከሰዓት በኋላ ለምሳሌ ከምሳ በኋላ ማለት ነው ካፌንን ሙሉ በሙሉ ማስወገድ ይኖርባቸዋል ማለት ነው። ሁለተኛው አልኮል ነው። አልኮል ኢታኖል የተባለውን ውህድ ይዟል። ብዙ ሰዎች አልኮልን ለመተኛት እንደ ማስታገሻነት እንደሚጠቀሙ ይታወቃል። በተቃራኒው ግን አልኮል የእንቅልፍ ጠላት ነው። አልኮል በመጀመሪያ እንቅልፍ እንዲወስደን ቢያደርግም ሰውነታችን አልኮሉን ሜታቦላይዝ ሲያደርገው የሌሊት የትግልና የፍርሃት ሆርሞኖችን ይጨምራል። ይሄ ደግሞ የሌሊት እንቅልፍ ወደ ሁለተኛ አጋማሽ ሲደርስ በተደጋጋሚ የመንቃት ሁኔታን ይፈጥራል። ይህም ጠዋት ላይ ድካምና የእረፍት ማጣት ስሜት እንዲሰማን ያደርጋል ማለት ነው። ሶስተኛው ደግሞ ቅመም የበዛባቸው ምግቦች ናቸው። እንደ በርበሬና ሚጥሚጣ ባሉ ቅመሞች ውስጥ የሚገኘው ካፕሳይሲን የተባለ ኬሚካል ጥሩ እንቅልፍ እንዳናገኝ የሚያደርገው ዋነኛው ምክንያት ነው። ካፕሳይሲን የምግብ መፍጫን ያበሳጫል። ይሄ ነገር ብዙዎች በእንቅልፍ መሃል ከሚረብሻቸው ምክንያቶች አንዱ የሆነውን የልብ ቃጠሎ ወይም ሀርትበርንና አሲድ ሪፍለክስ ያስከትላል። ከዚህ በተጨማሪ ካፕሳይሲን የሰውነትን ዋና ሙቀት ወይም ደግሞ ኮር ቦዲ ቴምፕሬቸር ከፍ የማድረግ ባህሪ ያለው። ሰውነታችን ለመተኛት ወይም ደግሞ ለማረፍ በተፈጥሯዊ መንገድ ሙቀቱን ዝቅ ማድረግ ሲገባው በተቃራኒው ሙቀት በመጨመር ዘና ለማለትና ቶሎ ለመተኛት አስቸጋሪ ያደርገዋል። አራተኛው ቅባት የበዛባቸው ወይም ደግሞ የተጠበሱ ምግቦች ናቸው። እንደ ስጋ፣ ቺፕስ እና ፒዛ ያሉ። እነዚህ ምግቦች ከፍተኛ መጠን ያለው ስብ ይዘዋል። ቅባት የበዛባቸው ምግቦች በሆድ ውስጥ ለረጅም ሰዓታት የሚቆዩ ሲሆን ለመፈጨት ከፍተኛ የሆነ የኃይል መጠን ይጠይቃሉ። የምግብ መፍጫ ስርዓታችን በሌሊት በከፍተኛ ፍጥነት እንዲሰራ ይገደዳል። ይሄ ደግሞ ሰውነታችን ዘና እንዳይል ይከለክላል። በተለይ ከመጠን ያለፈ ስብ የጉሮሮንና የሆድን መገጣጠሚያ በማላላት አሲድ ሪፍለክስ እንዲፈጠር በማድረግ ሲተኙ በቀላሉ ወደ ጉሮሮ እንዲመለስና በሰላም እንዳይተኙ ያደርጋል። አምስተኛው ምግብ ከፍተኛ ስኳር ያላቸው ምግቦች ናቸው። እንደ ኬክ፣ ከረሜላ እና ጣፋጭ መጠጦች። እነዚህ ምግቦች ደግሞ በውስጣቸው
ቀላል ካርቦሃይድሬት እና ስኳር አላቸው። ስኳር የበዛባቸው ምግቦች የደም ውስጥ ግሉኮስ መጠን በፍጥነት ከፍ እንዲል ያደርጋሉ። ሰውነታችን ደግሞ ይህንን ለመቆጣጠር ኢንሱሊን በፍጥነት ይለቃል። ይህም ድንገተኛ የሆነ የኃይል መቀነስ ያስከትላል። በሌሊት አጋማሽ ላይ የደም ስኳር መጠን በጣም ዝቅ ሲል ሰውነታችን ኮርቲሶል የተባለውን የጭንቀት ሆርሞን በመልቀቅ ከእንቅልፍ እንዲነቁ ያደርጋል። ይሄ የደም ስኳር መዋዠቅ እንቅልፍ ለሚያስቸግራቸው ሰዎች ዋነኛ የማንቂያ ደወል ነው። ስድስተኛው የሲትረስ ፍራፍሬዎችና አሲዳማ ምግቦች ናቸው። እንደ ቲማቲም፣ ብርቱካንና ቆምጣጤ ወይም ደግሞ ሎሚ። እነዚህ ፍራፍሬዎች ከፍተኛ የአሲድ መጠን በተለይም ሲትሪክ አሲድ እና ማሊክ አሲድ በውስጣቸው ይገኛል። እነዚህ ምግቦች አሲዳማ ስለሆኑ ስንመገባቸው በሆድ ውስጥ ያለውን የአሲድ መጠን ይጨምራሉ። ይሄ ደግሞ በተለይ ለልብ ቃጠሎ ተጋላጭ የሆኑ ሰዎችን አሲድ ሪፍለክስ ችግር እንዲባባስ ያደርጋል። አሲድ ሪፍለክስ ደግሞ በተኛንበት ጊዜ ምቾት በማሳጣት እንቅልፍን ይረብሻል። ስለዚህ አሲድ ሪፍለክስ የሚያስቸግራችሁ ሰዎች ከመተኛታችሁ በፊት እነኚህን ፍራፍሬዎች ሙሉ በሙሉ ማስወገድ አለባችሁ ማለት ነው። ሰባተኛው በጣም ብዙ መጠን መብላት ነው። ከእንቅልፍ በፊት ብዙ ምግቦችን መብላት ከፍተኛ የካሎሪና የንጥረ ነገር ብዛት በአንድ ጊዜ እንድናገኝ ያደርጋል። ይሄ በኖርማሉ ጊዜ ችግር ባይኖረው በመኝታ ጊዜ ግን ጥሩ አይደለም። ምክንያቱም በብዛት መብላት የሰውነትን የምግብ መፍጫ ስርዓት ከመጠን በላይ እንዲሰራ ያደርጋል። ሰውነታችን የምግብ መፈጨት ሂደቱን ለማሳለጥ ተጨማሪ ደም ወደ ሆድ ክፍል ይልካል። ይሄ ደግሞ የሰውነት ሙቀትን ከፍ ያደርጋል። ሰውነት ለመተኛት ደግሞ ሙቀቱን ዝቅ ማድረግ አለበት። ብዙ ምግብ በብዛት ስትበሉ ሰውነታችሁ ትኩረቱን ወደ ምግብ መፍጨት ስለሚያዞር ወደ ሰላማዊ እረፍት ለመሸጋገር ያቅተዋል። በዚህ ምክንያት ጥሩ እንቅልፍ አታገኙም ማለት ነው። ስምንተኛው አንዳንድ ከፍተኛ ፕሮቲን ያላቸው ምግቦች ናቸው። ሰውነት ፕሮቲንን ለመፍጨት ከካርቦሃይድሬት እና ከስብ የበለጠ ጊዜ ይወስድበታል። ከመተኛታችሁ በፊት ከፍተኛ ፕሮቲን ያለበት ምግብ ከወሰዳችሁ የምግብ መፍጨት ሂደቱ በአንጻራዊነት ረዘም ላለ ጊዜ ይቆያል። ይሄ ደግሞ ሰውነት ከመዝናናት ይልቅ እንዲሰራ በማድረግ እንቅልፍን ይረብሻል። ምንም እንኳን ፕሮቲን ትራይፕቶፋን የተባለውን የእንቅልፍ ቅድመ ሆርሞን ቢይዝም ከመጠን ያለፈ ፕሮቲን ግን የሚፈለገውን የመዝናናት ስሜት ላይሰጥ ይችላል። በዚህ ምክንያት እንግዲህ እንቅልፋችሁ ላይ ተጽዕኖ ያመጣል ማለት ነው። ዘጠነኛው ካርቦን ያላቸው መጠጦች ናቸው። ለስላሳዎችና ሶዳ። በጋዝ የተሞሉ መጠጦች በሆድ ውስጥ ጋዝ እንዲከማችና ሆድ እንዲነፋ ያደርጋሉ። ይሄ ደግሞ በሆድ ላይ ጫና በማሳደር ምቾት ያሳጣል። በተጨማሪም አብዛኛዎቹ ለስላሳ መጠጦች ከፍተኛ ስኳርና አንዳንዶቹ ደግሞ ካፌን በመያዝ ቅድም የጠቀስናቸውን የደም ስኳር መዋዠቅና የመንቃት ተጽዕኖችን ያስከትላሉ። አስረኛውና የመጨረሻው ምግብ ጥራጥሬዎችና ከፍተኛ ፋይበር ያላቸው ምግቦች ናቸው። ምንም እንኳን ፋይበር ለጤና ጠቃሚ ቢሆንም እንደ ባቄላ፣ ሽምብራ ወይም ደግሞ ብሮኮሊ ያሉ ከፍተኛ ፋይበር ያላቸው ምግቦች በቀላሉ ጋዝና የሆድ መነፋትን ያስከትላሉ። የምግብ መፍጨት ምቾት ማጣት ደግሞ በሌሊት እረፍት እንዳናገኝ እንቅፋት ይፈጥራል። ስለዚህ የራት ሰዓት ላይ ብትመገቡም እንኳን ከመኝታ ሰዓት ቢያንስ 3 ሰዓት ቀደም ብሎ መመገብ ይመከራል። አንድ ሰው በቀን ውስጥ ስንት ሰዓት ሲተኛ ነው የሚመከረው? ለአዋቂዎች ከ18 እስከ 64 ዓመት ላሉት ማለት ነው። በጥቅሉ የሚመከረው የእንቅልፍ መጠን በየቀኑ ከ7 እስከ 9 ሰዓታት ነው። ከ7 ሰዓታት በታች መተኛት ለአካልና ለአእምሮ ሙሉ ረፍት አይሰጥም። ሰውነትና አእምሮ በሚቀጥለው ቀን በትክክል እንዲሰሩና ጤናማ እንዲሆኑ ከ7 እስከ 9 ሰዓታት ረፍት ወሳኝ ነው። እንቅልፍና ጤና ምን አይነት ግንኙነት አላቸው የሚለውን ስናይ እንቅልፍ ለጤናችን ልክ እንደ አመጋገብና የአካል ብቃት እንቅስቃሴ ወሳኝ ነው። በእንቅልፍ ወቅት ሰውነት ህዋሳትን ይጠግናል፣ ጡንቻዎችን ያድሳል፣ እንዲሁም ሆርሞኖችን ያስተካክላል። በቂ እንቅልፍ ማጣት ደግሞ እንደ የደም ግፊት መጨመር፣ የስኳር በሽታና የልብ ህመም ያሉ ስር የሰደዱ በሽታዎች ተጋላጭነትን ይጨምራል። እንቅልፍ በሽታ የመከላከል ስርዓት ወይም ኢሚዩን ሲስተም ሴሎችን በማጠናከር ሰውነትን ከበሽታ ይከላከላል። በእንቅልፍ ጊዜ አእምሮ መረጃዎችን ያደራጃል፣
ያስታውሳል፣ እንዲሁም ለቀጣዩ ቀን ዝግጁ ያደርጋል። ጥራት ያለው እንቅልፍ ከሌለ ስሜቶች በቀላሉ ይዋዥቃሉ፣ ትዕግስት ይቀንሳል፣ እንዲሁም ደግሞ ለድብርት ወይም ዲፕሬሽን እና ጭንቀት ወይም ደግሞ አንዛይቲ የመጋለጥ ዕድል ይጨምራል። እንቅልፍ ለአእምሮአችን ስሜታዊ ሚዛን ወይም ኢሞሽናል ባላንስ ወሳኝ ማገገሚያ ጊዜ ነው። ጥሩ እንቅልፍ ለማግኘት ከመተኛታችን ከስንት ሰዓት በፊት ብንበላ ይመከራል? ጥሩ እንቅልፍ ለማግኘት ማወቅ ያለባችሁ ቁልፉ ነገር የምግብ መፍጨት ሂደቱ በአብዛኛው አልጋ ላይ ከመውጣታችሁ በፊት መጠናቀቁን ነው። ስለዚህ ከመተኛታችሁ በፊት ከ2 እስከ 3 ሰዓታት ቀደም ብሎ ከባድ ምግብ ወይም እራታችሁን መጨረስ ይኖርባችኋል ማለት ነው። ይሄ የጊዜ ክፍተት ሰውነታችሁ ያለምንም የምግብ መፍጨት ጫና እንዲረጋጋ ይረዳል። ይህንን ክፍተት መፍጠር በተለይም የልብ ቃጠሎ ወይም የእንቅልፍ መቸገር ላለባቸው ሰዎች መተኛት ሲገባችሁ ሰውነታችሁ የምግብ መፍጨት ኃይል እንዳያባክን ይረዳዋል። ከ3 ሰዓት በፊት መብላት ካልቻላችሁ ቢያንስ ቀለል ያለ መክሰስ በመውሰድ የ2 ሰዓት ክፍተትን መጠበቅ ወሳኝነት አለው። የሚከተሉት ቀለል ያሉ መክሰሶች በቀላሉ የሚፈጩ ለመተኛት የሚረዱ ንጥረ ነገሮችን ወይም ትራይፕቶፋን፣ ሜላቶኒን እና ማግኒዥየም የያዙና የደም ስኳር መጠንን የሚያረጋጉ ናቸው። መጠኑ በጣም ትንሽና ቀለል ያለ መሆን አለበት። አንደኛው ሙዝና አነስተኛ የአልመንድ ቅቤ ነው። ሙዝ በፖታሺየም እና ማግኒዥየም የበለጸገ ሲሆን እነዚህ ማዕድናት ጡንቻዎችን ዘና በማድረግ የነርቭ ስርዓትን ያረጋጋሉ። የአልመንድ ቅቤ ወይም ሌላ የለውዝ ቅቤ ደግሞ ትራይፕቶፋን የተባለ አሚኖ አሲድን ይዟል። ይሄ ደግሞ ሰውነታችን ሴሮቶኒን እና ሜላቶኒን የተባሉ የእንቅልፍ ሆርሞኖችን እንዲያመርት ይረዳል። በሙዝ ውስጥ ያለው ካርቦሃይድሬት ደግሞ ትራይፕቶፋን ወደ አእምሮ በቀላሉ እንዲገባ ስለሚረዳ ፍቱን ጥምረት ነው። ሁለተኛው ደግሞ አነስ ያለ አጃ ወይም ኦትሜል ከጥቂት የደረቀ ቼሪ ጋር። አጃ ውስብስብ ካርቦሃይድሬትስን ይዟል። እነዚህም ከቀላል ስኳር በተለየ የደም ስኳርን ቀስ በቀስ እንዲጨምር በማድረግ የደም ስኳር በድንገት እንዳይዋዥቅ ይከላከላሉ። ቼሪ ደግሞ በተፈጥሯዊ መንገድ የእንቅልፍ ሆርሞን የሆነውን ሜላቶኒን በከፍተኛ ደረጃ ከያዙ ምግቦች አንዱ ሲሆን የእንቅልፍ ዑደትን ለማስተካከል ይረዳል። ሶስተኛው ሞቅ ያለ ወተት ወይም ትንሽ እርጎ በተለይ ከስብ የጸዳ ቢሆን ይመረጣል። የወተት ተዋጽኦዎች በትራይፕቶፋን የበለጸጉ ናቸው። ሞቅ ያለ ወተት በተጨማሪም የስነ ልቦና ተጽዕኖ ወይም ሳይኮሎጂካል ኢፌክት በመፍጠር ዘና እንድንል ይረዳናል። እርጎ ደግሞ ካልሽየምን ይዟል። አንዳንድ ጥናቶች እንደሚያመለክቱት ካልሽየም ሰውነት ትራይፕቶፋንን ተጠቅሞ ሜላቶኒንን በአግባቡ እንዲያመነጭ ስለሚረዳ ጥሩ እንቅልፍ እንድታገኙ ይረዳል። አራተኛው አነስተኛ የለውዝ ፍሬዎችና የዱባ ፍሬ ነው። ዋልነትስና ፒስታቺዮ በተፈጥሮ ሜላቶኒንና ማግኒዥየምን ይዘዋል። ማግኒዥየም ደግሞ የተፈጥሮ መረጋጊያ ተብሎ ይጠራል። የነርቭና የጡንቻ ስርዓቶች ዘና እንዲሉ ይረዳል። የዱባ ፍሬ ደግሞ ትራይፕቶፋንና ዚንክ በመያዝ የእንቅልፍ ጥራትን ያሻሽላል። የመጨረሻውና አምስተኛው የካሞሜል ወይም ደግሞ የዝንጅብል ሻይ ነው። የካሞሜል ሻይ አፒጂኒን የተባለ አንቲኦክሲዳንትን ይዟል። አፒጂኒን በአእምሮ ውስጥ ጭንቀትን በመቀነስና ዘና የማድረግ ውጤት አለው። የዝንጅብል ሻይ ደግሞ የምግብ መፈጨትን በማገዝ የሆድ ምቾትን ያሻሽላል። ይህም የልብ ቃጠሎን በመቀነስ ለሰላማዊ እንቅልፍ ይረዳል። እነዚህን የአመጋገብ ልምምዶች ስትከተሉ ትንሽ ትዕግስት እንደሚያስፈልግ መርሳት የለባችሁም። ምክንያቱም ሰውነታችሁ ይህንን ልምምድ ለመቀበል ትንሽ ጊዜ ሊፈልግ ስለሚችል ማለት ነው። እንግዲህ ከዚህ ቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ በማድረግ ይህን አስተማሪ ቪዲዮ ሌሎችም እንዲማሩበት ሼር እንድታደርጉ በፍቅር እንጋብዛለን። በሌላ አስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። ጤናችሁን ጠብቁ።